ጃንሆይ ለከውት ምንድነው የተፈጠረው? ያው እንግዲህ እዛ ጊዜ እናጥና ተባለ መኮንን ያጥናው ተባለ እሺ አልኩ መቼም ቢያጥልም ተልጅነት ጀምሮ ልበ ብርሃን ነኝ እንግዲህ እና እንደው አልፎስ ታውራው ቀልድ ይመስላል መቼም ምን የለም ያው ተጥናቱን የጀመርኩት እንዴ ታባይ ነው ላይ ተጣና ምክንያቱም ካፓሲቲ የሚባል አለ እሱን ማወቅ አለበት ውሃው ምን ያህል አማውንት አለው ነው እዛ በኋላ እዛ ገባው ያን እየመታው ጥልቅ አልኩ እዛች ተዳፋቷ ላይ ስደርስ ያው አልጨረስኩትም ገና መጀመሪያ ነው እየመታው ያው እኔ አላቦኩም ብቅ ስል ካይሮ ነው ይለካ እየመታው ሲሄድ እዛ አልመታውበታል አልመታዋል በጣም ቆጨኝ እንደነደደኝ ሰው ደግሞ እንደገና ሮጣ እንዴት ይሮጣል እንግዳ ሲመጣ አንድ ውሃ ነው የምንጠጣው የት ይሮጣሉ እየመጠይቅ እነሱ እየሞሉ በላስቲክ እየሞሉ መስኖ እያለሙ እንትን ይላሉ የውሃ ሚኒስትሩ ተጠየቀ መጥቷል አበሻ ተብሎ በኋላ እኔ ይሄን ጥናቴን አመጣሁና ለጃንሆይ ነገርኩ እንደዚህ አረጋው በል እንግዲያው ይገደባ አምስቱ መረጃ 10 ሻካፋ 10 ዶማ አስገዛው ልንጀምር ስንል መጡ ነፍሳቸውን ይማረው እዛ ጊዜ እነሱ ሳዳት ይባላሉ ሰው መጡ ቤተ መንግስት ገቡ ደና ስንጫወታ መሸና እንግዲህ አቀባበል መቼም እኛን የሚያህል የለም አመሸን በኋላ ነው ወጣቱ አልኩ በኋላ እየያሩ አለቀሱ ልሙትልህ አሁን ድረስ ፊት ላይ ያለ በታይም ባች እውነቴን እንደኛ ጊዜ አይደለም በኋላ ተጠራሁና ምንድነው እንዴት መድኃኒ ዓለም የሰጠነና አንድ ውሃ እናንተ ገድባችሁ ህዝብ ልትፈጁ ነው ወይ ለስላሴ አይደለም ቢል እኔ አይደለም ቢል ማን ይመን በኋላ ተባልኩ አዘኑ ጃንሆይ አዘኑ እንባው ያሳዘነ እኔም አሁን ድረስ ፊት ላይ ያለው ነው እና እንደዚህ ሆኖ ሳይገደብ ቀረ እግዚአብሔር ይመስገን